ሃይ ተለያይተን ስራ ከጀመርን ትንሽ ቆየት ብለናል። ዛሬ እንግዲህ አንድ ላይ እኔም የራሴን ውሎ ቤብም የራሱን ውሎ ነው የምናሳያችሁ። ሁልጊዜ እንደዚህ አንውልም፣ ግን በጣም አድካሚ ቀኖች ይበዛሉ። በዓል ሲሆን ከምንሸጣቸው ፕሮዳክት ውስጥ አንዱ ቀጤማ ነው። ቀጤማው ላይ የሚሰራው ቤቢ ነው። ቄጤማ ለማዘዝ በስልክ ደውሉልን። እንደምታዩት ደግሞ በቀን ውስጥ ብዙ መኪናዎች ነው የሚወጡት። ነጋዴዎች እኛን የሚመርጡበት ምክንያት እቃችን ኳሊቲና ንጹህ ጥሬ እቃ ስለምንጠቀም ነው። እኔ ደግሞ እንደምታዩኝ ሱቅ ገብቼ አስተካክዬ ሞቅ ሞቅ አድርጌ ከስተመሮችን እየጠበኩኝ ነበር። ማንኛውንም አይነት የማኔል መግዛት ከፈለጋችሁ በዚህ ቁጥር ደውሉልኝ። እግዚአብሔር ይመስገን ሱቄም እየለመደ ነው። በስተመጨረሻም ቤቢን ፒክ አድርጌ ወደ መጨረሻ ስራችን ነበር ጉዞ ያደረገ። አሁን የምንሄደው ለበዓል ፓኬጅ ያዘጋጀንላችሁን ዶሮዎች ለማየት ነው። የበዓል ፓኬጅ ስላለን በዚህ ቁጥር ደውላችሁ ቡክ ማድረግ ትችላላችሁ። ሙሉ ቀን ሳንበላ አሁን ነው ምግብ የምንበላው። ውሏችን ይህንን ይመስል ነበር። ለምታሳዩን ፍቅርና ሰፖርት በጣም እናመሰግናለን። እንወዳችኋለን። ሰላማችሁ ይብዛ።